ሰላም እንዴት ናችሁ? እንደምታውቁት ከዊንዶ 10 በኋላ ዊንዶ 11 ወጥቶልናል። የተለያዩ ፊቸሮችን ነው ይዞልን የመጣ። ከነዚህ ፊቸሮች በዚህ ቪዲዮ 5 ፊቸሮችን ነው ማሳያቸው። እስከ መጨረሻ ይህን ቪዲዮ ከተከታተላችሁ በእርግጠኝነት የሆነ ጠቃሚ ነገር ታገኛላችሁ ብዬ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉት። ቪዲዮ ደግሞ ላይክ አድርጋችሁ እንዲጀምሩ በዚህ ማለት ፈልጋለሁ። ቪዲዮ የመጀመሪያ ፊቸር ፋይል ኤክስፕሎረር ታብ ነው። ልክ ብራውዘር ላይ የምናውቀውን ነገር የተለያዩ ታቦችን መክፈት እንችላለን። አንድ ጊዜ እነዚህ ታቦችን በዚህ ወይ መክፈት እንችላለን። አንድ ታብ ላይ እንደዚህ አይነት ቪዲዮ ከከፈት በሌላ ታብ የተለያዩ ነገሮችን እዚህ ጋር በዚህ ወይ መክፈት እንችላለን ማለት ነው። ልክ ተመሳሳይ ፋይል ኤክስፕሎረር ላይ የተለያዩ ታቦችን መክፈት እንድንችል የሚያስችለን ፊቸር ነው። እዚህ ጋር ይሄን ለማድረግ ምንድነው የምናደርገው? ፋይል ኤክስፕሎረር ከከፈታችሁ በኋላ እዚህ ጋር ከላይ ያሉት ፕላስ ምልክት እያደረጋችሁ የተለያዩ ታቦችን ማድረግ ትችላላችሁ። እዚች ጋር ነኝ ሎካል ሚዲያ ነኝ። እዚህ ጋር ደግሞ ሎካል ሲገባው እዚህ ጋር ደግሞ ሎካል ዲ ከገባው እዚህ ጋር እንደምታዩት ሶስቱም ጋር የተለያየ እንትን ማግኘት ማለት ነው። ይሄኛው በሾርት ከት ማግኘት ከፈለጋችሁ ኮንትሮል ቲ ያደርጋችሁ አዳዲስ ታቦችን መክፈት ትችላላችሁ። ይሄኛው በጣም የሚገርም ፊቸር ነው። በአንድ ጊዜ የተለያዩ ታብ ከፍታችሁ ከፋይላችሁ ጋር በትክክል ኢንተራክት እንድታደርጉ የሚያስችላችሁ ፊቸር ነው ማለት ነው። ሁለተኛ ላይ ስናፕ ሌአውት ነው። ለምሳሌ የተለያዩ አፖችን ጎን ለጎን ከፍታችሁ በዚህ ወይ ጎን ለጎን የተለያዩ አፖችን ወይም 3 አፕ ሊሆን ይችላል፣ አፕሊኬሽኖችን ሊሆን ይችላል በተለያየ ወይ ከፍታችሁ እንድትጠቀሙ የሚያስችላችሁ ፊቸር ነው ማለት ነው። ይሄኛው ደስ የሚል ኢንትረስቲንግ የሆነ ስራችሁን በፍጥነት እንድትጨርሱ የሚያስችላችሁ የዊንዶ አክቹዋሊ ዊንዶ ታይል ላይ የነበረው ነው። ዊንዶ 11 ላይ ተያይዞ የመጣ ሌላኛው ፊቸር ነው ማለት ነው። ይሄን ለማድረግ ለምሳሌ አንድ ብራውዘርን ከፈትኩ። ብራውዘሩን በዚህ ወይ ከከፈትኩ በኋላ ዊንዶ ምልክት ፕላስ ሌዘር ምልክት ስትነኩት በዚህ ወይ ወደ ሌፍት ሌአውት ያደርጋል። ወደ ራይት ሌአውት ማድረግ ከፈለጋችሁ ዊንዶውን ተጭናችሁ ወደ ራይት ማድረግ ይቻላል። በዚህ ወይ ወደ ሌፍት ወደ ራይት ማድረግ ይቻላል ማለት ነው። ለምሳሌ እኔ ብራውዘር ከፈትኩ፣ ከዛ ማይክሮሶፍት ወርድን ከፈትኩ። እነዚህ ሁለት አፕሊኬሽኖችን አንድ ላይ ሌፍት እና ራይት ሌአውት እንዲሆኑ ከፈለኩ እዚህ ጋር አሁን ማይክሮሶፍት ወርድ ላይ ነኝ። እሱን ዊንዶ ፕላስ ራይት አደርጋለሁ። በዚህ ወይ ወደ ራይት ሆኗል። እነዚህ የተከፈቱ ታስኮች ናቸው። በዚህኛውን ብራውዘር ከፍትና አሁን ሌፍት እና ራይት ጎን ለጎን ሁለት አፕሊኬሽኖችን አንድ ላይ መጠቀም እችላለሁ ማለት ነው። እንደምታዩት የኛውን ስጠቀም ወርድን ስጠቀም ብራውዘሩ አልተዘጋም፣ ስቲል አለ አክቲቭ ነው። ብራውዘርንም ስጠቀም ወርድም አልተዘጋም ማለት ነው። አሁን እዚህ ጋር ሁለት አፕሊኬሽኖችን ነው የከፈትኩት። 3ም 4ም እስከፈለጋችሁ ድረስ በሌአውት አስተካክላችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ አንዱን አፕሊኬሽን ሌአውቱን ትንሽ ማድረግ ከፈለጋችሁ በዚህ ወይ እንደዚህ ሆልድ አድርጋችሁ ሪሳይዝም ማድረግ ይቻላል ማለት ነው። እንደዚህ ሪሳይዝ እያደረጋችሁ ወደምትፈልጉት አፕሊኬሽን መውሰድ ትችላላችሁ። ሶስተኛ ለምሳሌ ሶስተኛ አፕሊኬሽን ሌአውት ውስጥ ማስገባት ከፈለጋችሁ ለምሳሌ ብንጨምር ፓወርፖይንት እዚህ ጋር መጨመር ፈለኩ። ስለዚህ ፓወርፖይንት በዚህ አለ የበዚህ ወይ ሪሳይዝ ያደርጋችሁ በዚህ ወይ መጠቀም ይቻላል ማለት ነው። ሶስተኛ የክሊፕ ቦርድ ሂስትሪ ነው። ዋት ኢፍ 3 ወይም 4 ነገር ኮፒ አድርጋችሁ ተራ በተራ ፔስት ማድረግ ብትፈልጉ እንደምታውቁ፣ ስለዚህ ለዚህ መፍትሄ የሚሆነው ክሊፕ ቦርድ ሂስትሪ አክሰስ ማድረግ አለባችሁ ማለት ነው። ስለዚህ አሁን እዚህ ጋር 3 ነገር እዚህ ጋር ልምታና እኛውን ኮፒ ላድርግ፣ እኛውንም ኮፒ ላድርግ፣ እዛች ጋር
ኮፒ አሁን 3 ነገር ኮፒ አድርጌያለሁ። ፔስት ባደረገው መጨረሻ ላይ ኮፒ ያደረኩት ነገር ነው የሚመጣ። ስለዚህ አሁን እኔ መጨረሻ ላይ ኮፒ ያደረኩትን ብቻ ሳይሆን ሁሉንም ማግኘት ከፈለኩ ዊንዶው አረግና እዚህ ጋር የተለያዩ ኮፒ ያደረኳቸው ክሊፕ ቦርድ ላይ ያስቀመጥኳቸው ነገሮች አሉ። ስለዚህ የፈለኩትን አክሰስ አድርጌ ተራ በተራ ማስገባት ይችላል ማለት ነው። በዚህ ወይ ማስገባት ይችላል። ኮንትሮል ቢ ከዛ እችኛውንም ኮንትሮል ዲ የፈለኩትን መርጬ ማስገባት ይችላል ማለት ነው በዚህ ወይ። ስለዚህ ክሊፕ ቦርድ ውስጥ ኮፒ ያደረጋችሁትን ክሊፕ ቦርድ ላይ የተቀመጡ የተለያዩ ጽሁፎችን እዚህ ጋር ሌላኛው ጠቃሚ ነገር የተለያዩ ኢሞጂዎችን መጠቀም ከፈለጋችሁ ዊንዶው ላይ ጽሁፋችሁን ማስገባት ከፈለጋችሁ በቀላሉ እዚህ ጋር የኢሞጂ ምልክትም እየነካችሁ የምትፈልጉት አይነት ኢሞጂ በዚህ ማስገባት ትችላላችሁ ማለት ነው። ይሄኛው ሌላኛው ፊቸር ነው። እዚህ ጋር የምትፈልጉት አይነት ኢሞጂዎችን በዚህ በጽሁፋችሁ ማስገባት ከፈለጋችሁ መጀመሪያ ክሊፕ ቦርድ ውስጥ ከገባችሁ በኋላ በዚህ ወይ ማግኘት ይቻላል ማለት ነው። አራተኛ ቮይስ ታይፒንግ ነው። የትኛውም ወርድ ሊሆን ይችላል የሆነ ጽሁፍ በቮይስ ታይፕ እንድታደርጉ የሚያስችላችሁ ፊቸር ነው። ለምሳሌ ይሄን ለመክፈት ዊንዶው ፕላስ ኤችን ትነካላችሁ። ዊንዶው ፕላስ ኤችን ትነካላችሁ። ዊንዶው ፕላስ ኤችን ትነኩና እችኛው ምልክት ትመጣለች። ከዛ በኋላ እችኛውን ኦኬ ማለት ነው። ክሊክ ጎት አላችሁ። አሁን እዚህ ጋር ሊስን እያደረገ ነው። ሄሎ I am showing a demo for voice typing and showing Windows 11 5 amazing features. በዚህ እንትን እያደረጋችሁ መጻፍ ትችላላችሁ ማለት ነው። ሌላው ላይቭ ካፕሽን ነው። የተለያዩ ቪዲዮ ክሊፕ እያያችሁ ኦንላይንም የትኛው ቪዲዮ እያያችሁ ከስር የሆነ ጽሁፎች በሳብታይትል ጽሁፎች እንዲገቡ ከፈለጋችሁ ይሄኛውን ካፕሽን ፊቸር የምታገኙበት ነው ማሳያችሁ ማለት ነው። ቀጥታ ወደ ሴቲንግ ትገባላችሁ። ወደ ሴቲንጋችሁ ከገባችሁ በኋላ አክሴሲቢሊቲ የምትለው ክሊክ ታደርጋላችሁ። አክሴሲቢሊቲ ስር ወደ ታች ሄዳችሁ ካፕሽን የምትለውን አንዴ ክሊክ ታደርጋላችሁ። ከዛ በኋላ እኛውን ኦን ታደርጋላችሁ። ኦን ካደረጋችሁ በኋላ ready to show live caption in English ይላል። በዚህ በእንግሊዝኛ ካፕሽን ላይ ከፈለጋችሁ ከዛ በኋላ ዘጋችሁ የሆነ ቪዲዮ ስከፍቱ ወይም ቪዲዮ ሊሆን ይችላል ሳምቲንግ ኦንላይን ቪዲዮ ሊሆን ይችላል ስከፍቱ ካፕሽን ያመጣላችኋል ማለት ነው። Hey guys, I'm Will Patterson. I've been using Affinity for the past 6 months during beta, and during that time I've come up ኦፍ ማድረግ ከፈለጋችሁ እዚህ ጋር ማጥፋት ትችላላችሁ። ብዙ ነገሮች አሉ፣ ግን እነዚህ ሜንሊ እኔ ብዙ ጊዜ የምጠቀማችሁ ዊንዶው 11 ትችላላችሁ። እናንተም ብትጠቀሙ ብዬ ነው ይሄን ቪዲዮ ሰራላችሁ። ይሄ ከወደዳችሁ ላይክ እንድታደርጉ፣ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ እንደዚህ አይነት የተለያዩ ቲፖችን እንድታገኙ በዚሁ ማስታወሳችሁ ፈልጋለሁ። ደህና ሁኑ።